ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? የሰሚራ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ አልሐምዱሊላህ። እኔ ጋር ሁሉም ሰላም ነው። እናንተ ጋስ እንዴት ናችሁ? ስራ፣ ጤና ሁሉም ሰላም ነው? እኔ አለሁ አልሐምዱሊላህ። እንግዲህ ዛሬ የና አብርሽ የና ዳኒ ቤት የተለቀቀው ቪዲዮ መጥቼላችኋለሁ። እንዴት ናችሁ? ደህና ናችሁ? አለሁ አልሐምዱሊላህ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉልኝ፣ ቪዲዮዬን አበረታቱላችኋለሁ እና ዛሬ የመጣሁት የና አብርሽ ሐኪም ቤት ገብቶ ነበር እና ሐኪም ያው ቪዲዮም ሰርቼ ነበርና ሐኪም ቤት ገብቶ ምን ብሎ ነበርና ያው ዛሬ ደግሞ እነ ቡዜ ቤት ይገኛሉ እና ቡዜ ቤት ይገኛሉ። ከዛ ቡዜ ቤት እና ሩታ ሁሉም እዛ ሄዶ ነበርና ሩታም ይዤ ሄዳለሁ ይበቃዋል እያለች ነበርና አይ እዚህ ይቆያል 5 ቀን ሐኪም ዶክተሯ የተከታተለችበት እንትን አለውና እዚህ ይቆያል ሲባል እየተከራከሩ ሩታ እኔ ያሳቀኝ ሩታና የርሜላ ነው። ሩታ ወደዛ ስታይ የመህመራን እዙን ትይዛለች። ስማኳ ያዝልኝ ሄርሜላ እጁን ትይዛለች። ሩታ ስትመጣ ደግሞ እና በጣም ያስቃሉ። እኔ አላቅም በጣም እንትናቸው በጣም ነው ያስቁት። እና ያ ዶክተሯ ባለፈው ብላለች እረፍት ማግኘት አለበት፣ ጭቅጭቅ ያለበት ሰፈር ምናምን መሆን የለበትም ምናምን እያለች ነበርና ያው እነ ብዙ ደግሞ እኔ ጋር ይቆይና ችግር የለውም እኔ ጋር ይቆይ፣ ከዛ እኔ ጋር ይቆይና 5 ቀን ሙሉ እኔ ጋር ይቆይ፣ ከዛ በኋላ የሚሆነው አብረን ያለን እያለች ትገኛለች። ሩታ ደግሞ ሙቼ ይገኛሉ እንጂ 5 ቀን አይቆይም። የባለ ትዳር ነው 5 ቀን ሙሉ እዚህ መቆየት ግዴታ የለበትም፣ እዚህ አይቆይም ብላ እየተከራከረች ትገኛለች። ኤፍራምም ደህና ነው አይደለ? እንደምንም ዶክተሯ ምንም አልሆነም፣ ደህና ነው፣ ጭንቀት ብቻ ነው ያለው። ጭንቀቱ ደግሞ ይዘነው ስንሄድ ይተዋል፣ ከዛ ግዴታ መሄድ አለብን ብሎ እየጨቃጨቁ ይገኛሉ። አብርሽ ዝማል ምንም አይልም፣ ምንም መልስም አይሰጣቸውም። ዝም ብሎ ነው ማያቸውና አላቅም ብቻ እሱም በጣም ደጋግሞት ዝም ብሎ ሁሉም አይናቸው ነው የሚያው። አሁን ደግሞ ጭራሽ ቅድሞ ሌላ ጊዜ እንኳን ራና ሩታ ጋር ነፍረሙ ጋር ነበርና ምሎ አሁን ደግሞ እሱም ትቶ ጸጥ ብሎ እያየ ነውና እንግዲህ ከመጨረሻውም ዳንም በስንት መከራ አሳምሮት አፍሬም አሁን አብርሽ ተነስ እያለ ይገኛል። ካሌድ ነው ይዘነው እንሄዳለን፣ ይተዋል እና እንከባከበዋለን። እዚህ መሆን የለበትም፣ ለምን እዚህ ያድራል? ዶክተሯ ደህና ነው አለች እና ጋር ቀጠሮ ሄዳል፣ ችግር የለውም የዶክተሯ ግዴታ እናንተ አታስፈልጉም እያለ ይገኛል። ያ ቡዜም ዛሬ ሞታት አለው እንጂ ከዚህ ቤት ይዛችሁ አትወጡ እያለች እየተከራከረች ሄርሜላውን ማ እዚህ ቆይና ከዛ በኋላ መታችሁ ታያላችሁ፣ ምንም ችግር የለም፣ ከዛ መታችሁ እዚህ ይሁት እና እዚህ ቆየ እንዲሻለው ድረስ እዚህ ቆይ እያለች ትገኛለች። እና ሁሉም በተራ ሀሳብ እየሰጠ ያው ዞሮ ዞሮ መጨረሻ ላይ ሆኗል። ምንድነው ቡዜ ጋር አድሯል፣ ቡዜ ጋር አድሯል። ያ ከነጋዴው ይዞ የሚወጡት ሆነ አላቅም። ለጊዜው ግን እዛ አድሯል። በሩታ ወጣ ተመልሳ እሷ ስትወጣ ሄርሜላ ተገብታ ትስማለች፣ እጁን ትይዛለች። ሩታ ደግሞ አንቺ ምን ቤት ናት? እሷ ምን ቤት ናት እዚህ የምትቀመጠው? ለምንድነው የማትወጣው? እሷ ምን ቤት ናት እዚህ? እኔ የልጁ እናት እያለሁ እኔ ባለቤቱ እያለሁ እሷ ምን ቤት ናት እዚህ የምትቀመጠው? ምንም አሰራም እዚህ የምትቀመጠውና እያለች ትገኛለች። እና እኔ እናንተስ ምን ትላላችሁ? ያው ዞሮ ዞሮ ሆኗል፣ እዛ አድሯል። ያ ትናንት ያየነው ዛሬ ማታ ያየነው ቪዲዮ በጣም ከ2 ቀን ነው ምናምን ተከታታይ ቪዲዮ እየተለቀቀ ነው። የዛሬ 3ኛ ቀኑ ቪዲዮ ነው ያየነው ማለት ነው። ከዛ በኋላ ግን የተለቀቀ ቪዲዮ የለም። ወይም ዛሬ ተሽሎ ሊመጣም ይችላል፣ ላይመጣም ይችላል።
አናቅም እና እናንተስ ምን ትላላችሁ? ቪዲዮ ይሄን ይመስላል። ሰብስክራይብ አድርጉልኝ፣ አበረታቱኝ እላችኋለሁ። ቪዲዮ ከተመቻችሁ ላይ